ሰላም አሉር የቤት ለቤት የሜዲካል ማሳጅ ቴራፒ ሰጪዎች ነን። ዛሬ ደግሞ ስለ ስትሮክ እና ስለ ሜዲካል ማሳጅ ቴራፒ አንዳንድ ጥቅሞችን እንመለከታለን። በመጀመሪያ ስትሮክ እንዴት ይከሰታል የሚለውን እንመልከት። ስትሮክ የሚከሰተው ከሰውነታችን ወደ አንጎላችን የሚሄደው ደም ፍሰት ኢስኬሚክ ወይም ደግሞ መዘጋት ሲሆን፣ ሌላኛው ደግሞ ከሰውነታችን ወደ አንጎላችን የሚሄደው ደም ፍሰት ሄሞሬጂክ ወይም መፈንዳት ሲያጋጥመው ነው። ይሄንም የአንጎል ጉዳትን ያስከትላል። ይህም ችግር በሰውነታችን የመንቀሳቀስ ችግር፣ የንግግር ችግርና ረዘም ያለ የአካል ጉዳትን ያስከትላል። አሁን ደግሞ ስትሮክ በሜዲካል ማሳጅ ቴራፒ እንዴት ያገግመዋል የሚለውን አንድ 5 ነጥቦችን እናንሳ። አንደኛ፣ ጠንከር ያሉ ጡንቻዎችን ያስታግስልናል። ያ ማለት ስፓስቲክ ወይም ደግሞ ጥብቅነት ያለው ጡንቻ ክፍል ይቀንስልናል። ሌላው እንቅስቃሴን ያሻሽላል። ሁለተኛ፣ ከፍተኛ የደም ፍሰትን ይጨምራል። እንደ ደም መርጋት ያሉ ችግሮችን ይከላከላል። ሶስተኛ፣ ህመምን ይቀንሳል። የጡንቻ ውጥረትና የነርቭ ምቾትን ያስታግስልናል። አራተኛ፣ የሰውነት ግንዛቤን ያሻሽላል። ይህም ማለት አንጎል እንደገና እንዲማርና ነርቮችን ያበረታታል። አምስተኛ፣ ውጥረትን ይቀንሳል። ይህም ማለት ሰውነት ዘና እንዲል ያደርጋል። ስለዚህም ከስትሮክ የተረፉ ሰዎች በሜዲካል ማሳጅ ቴራፒ የተሻለ እንቅስቃሴ እንዲያደርጉና በፍጥነት እንዲያገግሙ ይረዳል። ይህንን ደግሞ በባለሙያ ደህንነቱ የጠበቀ ሁኔታ ቢሰሩ ብለን እንመክራለን። ይህን አገልግሎት ያሉበት ቦታ በመምጣት አሉር ሜዲካል ማሳጅ ቴራፒ ድሩን አመቻችቶለታል። ለበለጠ መረጃ ባዮ ባለው ስልክ ይደውሉ። በተጨማሪም እንደዚህ አይነት ቪዲዮ እንዲደርሰው አካውንቱን ላይክ፣ ፎሎ፣ ሼር በማድረግ ቤተሰብ ይሁኑ። እናመሰግናለን። አሉር ሜዲካል ማሳጅ ቴራፒ